መውሊድን ማክበር እንዴት ይታያል ነው። በዓል ወደድንም ጠላን ዓመታዊ ቀንን ጠብቆ ያንን ቀን የላቀ እንደሆነ ማሰብ ነው። ያ ደግሞ ሸሪዓዊ ማስረጃ ያስፈልገዋል። ለዚህ ነው መልእክተኛ ዓለይሂ ሰላቱ ወሰላም አቡ ዳውድ እና ሌሎች በዘገቡት ሐዲስ ላይ አነስ ብን ማሊክ እንደሚያስተላልፉልን መልእክተኛው ዓለይሂ ሰላቱ ወሰላም መዲና ሲመጡ ምን አጋጠማቸው? አንሳሮች ወይም የመዲና ሰዎች የሚያከብሯቸው 2 በዓላት ነበሯቸው። ያውም ሃይማኖታዊ ይዘት ያልነበራቸው 2 ቀናት በጨዋታ በደስታ ያሳልፋሉ። ስለነዚህ 2 ቀናት ጠየቀው መልእክተኛው ምንድናቸው አሉ። ቃሉ ኩና ነልዐቡ ፊሂማ ፊል ጃሂልያ፣ በጃሂልያ የምንጫወትባቸው ቀናት ናቸው። ዛሬም ያው ቀጠልን አሉ። ያው የሚከለክል ነገር ስላላገኘው ማለት ነው። ይዛለ ምን አለ መልእክተኛው ዓለይሂ ሰላቱ ወሰላም ኢነላሃ ቀድ አብደለኩም ቢሂማ ኸይረን ሚንሁማ፣ አላህ ሱብሓነሁ ወተዓላ በሁለቱ ፋንታ የተሻሉ 2 በዓላትን ተክቶላችኋል አሉ። ማን ነው የተካው? አንደኛ 2 ነው ያሉት። ሁለተኛ ይህንንም ያደረገው ማን ነው? አላህ ነው። ጠይብ እና ማን ናቸው? ዒደል ፊጥርና ዒደል አድሓ። ከዚህ አንጻር መልእክተኛውን ዓለይሂ ሰላቱ ወሰላም ከኛ በላይ የሚወዱት ለእሳቸው ከኛ የበለጠ የሚቆረቆሩት ሰሓቦች እሳቸውም ከነሱም በኋላ የመጡት ትውልዶች አላከበሩት። ይህ ሁሉም ያውቀዋል። ግልጽ አይደል? አከበሩ የሚል የለም። የሚያከብሩት ወገኖች ራሱ ይህንን ያውቁታል። አላከበሩም። ታላላቅ የእስላም ሊቃውንት የመዝሀብ መሪ ተደርገው የሚቆጠሩትና አቡ ሐኒፋ፣ ማሊክ፣ ሻፊዒ፣ አሕመድ ሌሎችም አላከበሩ። ከተወሰኑ ክፍለ ዘመናት በኋላ የመጣ ነው። በዚህ ላይ ደግሞ ቀኑንም ካየነው ረቢዑል አወል 12ኛ ቀን የሞቱበት ሆነው የሲራ ዑለማዎች በጥቅሉ ይስማማሉ። ምንም ኺላፍ የለም። የተወለዱበትን ቀን አስመልክቶ ኺላፍ አለ። ለምንድን ነው ኺላፍ ያለ? ልክ ሲወለዱ ያው እሳቸው የተወለዱበት ቀን ነው እናያዘው ተብሎ መመዝገብ አይቻልም። አልታወቀም ነብይ እንደሚሆነው አይደል? ከዚህ አንጻር ኺላፍ አለ። ማሊክ ሰሒሕ እንደሚለው ለማ ደኸለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልመዲና አዳአ ፊሃ ኩሉ ሸይ፣ ረሱል ሰለላሁ ዐለይሂ ወሰለም መዲና የገቡ ቀን ሁሉም ነገር አበራ ይላል። የዛኔ ሁሉ ነገር ብሩህ ሆኖ ታየን ይላል። ቃል ወለማ ማተ ረሱሉላህ ሰለላሁ ዐለይሂ ወሰለም አዝለመ ፊሃ ኩሉ ሸይ፣ ሁሉ ነገር ጨለመብን ይላል። የዛኔ የሞቱበት ቀን ማለት ነው። እንደዚህ ከባድ ቀን ነበር። ግን ያንንም የሐዘን ቀን ብለን አናከብርም። ለምን? እሳቸው ይህንን አይደለም የደነገጉልን፣ የፈለጉት ይህን አይደለም። ዑለማዎች ዘንድ አየቱል ሚሕና የሚባል አለ። ፈተና ማለት በትክክል የአላህ ወዳጅ ሆነ የሚለይ ፈተና። ሱረቱ አሊ ዒምራን ላይ ምን ይላል አላህ ሱብሓነሁ ወተዓላ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ አላህን የምትወዱ እንደሆናችሁ እኔን ተከተሉኝ በላቸው። ግልጽ ነው አይደል? አላህን የምትወዱ እንደሆነ እኔን ተከተሉኝ በላቸው። ይህን ካደረጋችሁ አላህ ይወዳችኋል፣ ወንጀላችሁንም ይምርላችኋል ይላል። የማያወላዳ ነገር ነው እና ከዚህ አንጻር ነገሩ ያው በጥሞና ሊታይ የሚገባው ነው። የእልህ ርዕስ አይደለም። እነ ከሌ ስለከለከሉ እነሱን ለማናደድ ተብሎ የሚሰራ አይደለም። በአንጻሩም ለምሳሌ አንዳንዶች እንደሚያደርጉት የሚያከብሩትን ሰው በእልህ መንፈስ እነሱ ይበልጥ እንዲገፉበት በሚያደርግ ቃና መናገርም ትክክል አይሆንም። ግን እውነት ለእውነት የምንቆረቆር ከሆነ ወደ ትክክለኛ ማስረጃዎች መመለስ ያስፈልጋል። አለበዚያ ግን እከሌ የሚባል ዓሊም ያው እዚህ ጋር እንደሚቻል ነግሯል፣ እንዲህ እያለን የመዘዝን ከሆነ ለእኛ የሚጠቅመንን ብቻ ማለት ነው ማሰባሰብ ይሆናል። ይሄ ደግሞ አደጋ ነው። ስለዚህ ያው እንግዲህ የወደደ ይውደድ፣ የጠላም ይጥላ የምንለው ይሄንን ነው ማለት ነው። አላህ ሱብሓነሁ ወተዓላ ሁላችንም ትክክለኛ የረሱል ሰለላሁ ዐለይሂ ወሰለም ሱና የምንከተል የእሳቸው ውዴታን በልባችን የምናሳድር ያደርገን። እሳቸውን መውደድ የምንደራደርበት ነገር አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ከማ ፊ ሰሒሐይን ሚን ሐዲስ አነስ ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ወለዲሂ ወዋሊዲሂ ወናሲ አጅመዒን ይላል። አንዳችሁም እኔ እሱ ዘንድ ከልጆቹ ከወላጁ ከሰው የበለጠ ተወዳጅ እስካልሆነ ድረስ ማለት ነው አመና አይባልም። ያን ኢማኑ አይሞላም፣ ጎዶሎ ነው ሁሌም ቢሆን ማለት ነው። የእሳቸው ውዴታ ፊል ሐቂቃ ከማንም የበለጠ ቅድም እንዳልኩት ሰሓቦች ጋር አለ። ስለዚህ ቀላል ነገር ነው፣ እነሱ የሰሩትን መስራት ነው። ሰሓቦች እኮ ረሱል ሰለላሁ ዐለይሂ ወሰለም ሲወዱ እንዲሁ እንወዶታለን እያሉ በየጊዜው የሚናገሩ አልነበሩ። አጠገባቸውም ተሰባስበው የሚጨፍሩም አልነበሩ። ምን ነበር የሚያደርጉት? በተግባር ያሳያሉ፣ በመከተል። ሁለተኛ ደግሞ መስዋዕትነት በመሆን ጦርነት ላይ ኡሑድ ጦርነት ብትመለከቱ እኮ የተወሰኑ ሰሓቦች ቀስት ሲወረወር አማራጭ ሲጠፋ ረሱል ሰለላሁ ዐለይሂ ወሰለም ሲጋለጡ ያ ቀስት እሳቸው ላይ እንዳያርፍ ብለው ደረታቸውን የሚሰጡ ነበሩ። ስለዚህ ከነሱ የበለጠ ረሱልን ሰለላሁ ዐለይሂ ወሰለም መውደድ አንችልም። ለዚህ ነው መልእክተኛው እነዚያን የመጀመሪያዎችን ትውልዶች ያወደሷቸው ማለት ነው። እና ሐቂቀተን ይህንን የምንለው እንደ ምክር ነው፣ እንደ መግባቢያ ነው። አንዳንድ ጊዜ እንደ መርሆ ልንወስድ የሚገባ አንድ ትልቅ ነጥብ አለ፣ ብዙዎች የሚሳሳቱበት። ምንድን ነው እሱ? የሚያወዛግብ ነገር ሲመጣ
ውዝግቡ ከመኖሩ በፊት ወደ ነበረው ነጥብ እንመለስ። ቀላል መንገድ ይሄ ነው። የትኛውም ርዕስ ላይ ውዝግብ ሲመጣ ውዝግቡን መፍታት የምንችለው እንዴት ነው? ውዝግቡ ሳይነሳ በፊት ምን ነበር? ወደ እሱ እንመለስ። ይሄ ከሊመትን ሰዋ እንደሚለው ቁርአን ላይ ማለት ነው። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም። በቃ የሚያተማምን ነገር የቱ ይበልጣል? ምንም የሚያሳምን ነገር ነው አይደል? የቱ ይሻላል? ሐታ እንደ ጥንቃቄ ራሱ እኮ አንተ ግራ ቢገባ የቱ ይሄኛውም የሚለው ነገር ያሳምናል፣ ያኛውም ያሳምናል። ግን መቼም መውሊድን ማክበር ወይም ሌሎችም እንደዚህ በዓላትን ያልተደነገጉ ከመሆናቸው ጋር ማክበር ግዴታ ነው የሚል የለም። መቼም እኔ እስካሁን አላጋጠመኝም። ያው በተዘዋዋሪ እንደዚህ የሚያደርግ ቢኖርም ማለት ነው። በተዘዋዋሪ አለ አይደል? የነቢይ ወዳጆች ነው አክብሩ ማለት እሱ የፈለገው ይህን የማያደርግ ሰው የነቢይ ወዳጅ አይደለም ማለት ሊሆን ይችላል። ነው ስለምናውቅ ነው እንደዚህ የምንለው። ብዙዎች እንዲህ የሚሉ አሉ። ግን አባባሌ በግልጽ አፉን ሞልቶ ደፍሮ ይሄ ዋጅብ ነው የሚል የለም። ግዴታ ነው የሚል አለ? ሰምታችኋል? የለም። ስለዚህ በየትኛውም ሁኔታ ይህንን ባለማክበርህ አላህ ይጠይቅህ፣ አትቀጣበትም። በማክበርህስ ግን ነገሮች በምን አለበት አይሆንም። አንድ ምሳሌ ብቻ ልስጣችሁና ልዝጋው። ሰዒድ ብን ሙሰይብ የተባሉት ሰይዱ ታቢዒን ከታቢዒዎች ሁሉ ትልቁ ተብሎ የሚሞገሱት አንድ ጊዜ የሆነ ሰው ከፈጅር ሰላት በኋላ ከፈጅር ወቅት በኋላ ሰላቱ ሳይደርስ በፊት እየተነሳ 2 ረክዓ እየደጋገመ ሲሰግድ አዩት። ሱናውን 2 ረክዓ ብቻ ሰግዶ ቢያቆም አንድ ነገር ነበር። ግን ይህንን ሲያደርግ አዩት። ፈነሃሁ ይላል ዘገባው ላይ ከለከሉት። ተዋት አደረጉት። በቃ ሰግዳሉ 2 ጠብቅ ሰላቱ እስኪደርስ። ምን አላቸው? አዩዓዚቡኒ ላሁ ዐለ ሰላህ ሰላት ስለሰገድኩኝ አላህ ይቀጣኛል አላቸው። ጥያቄው ጥሩ ነው አይደል? ሰላት በመስገድ ምን አለበት? ሰላት ነው። አላህ ይቀጣኛል ያላቸው ምን አሉት እሳቸው? ላ ወላኪን ዩዓዚቡከ ዐላ ሙኻለፈቲ ሱና ሰላት በመስገድ ሳይሆን ሱናን ስለጣስክ ግን ይቀጣሃል አሉት። ዲን ከአላህ ዘንድ ብቻ ነው የሚደነገገው። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ። ይሄ የወረደ እኮ እነዚያ አጋሪዎች ነው ይሁን ግድ የለም። አልዕብረቱ ቢዕሙሚ ለፍዝ ላ ቢኹሱሲ ሰበብ። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ አላህ ያልፈቀደውን የሚደነግጉላቸው አጋሪዎች አሏቸው ወይ? ስለዚህ አላህ የፈቀደውና የደነገገው ብቻ ነው ዲን የሚሆነው። አልኢማም ማሊክ እንዳሉት አልየውመ አክመልቱ ለኩም ዲነኩም የሚለውን አንቀጽ አስመልክቶ እንደተናገሩት ማለት ነው። ፈማ ለም የኩን የውመኢዚን ዲና ላ የኩኑ ልየውመ ዲና። ያኔ ዲን ያልነበረ ዛሬ ዲን አይሆንም እንዳሉት ማለት ነው። ሀዛ ወላሁ አዕለም። ነስአሉላህ ዐዘ ወጀል አን የህዲየና ወኢያኩም ኢላ ሲራጢል ሙስተቂም። መልእክተኛው ዐለይሂ ሰላቱ ወሰላም ሰኞ ሰኞ ለምን እንደሚጾሙ ሲጠየቁ ከጠቀሷቸው ምክንያቶች መካከል አንዱ ዛከ የውሙን ውሊድቱ ፊሂ ያማኔ የተወለድኩበት ቀን ነው ብለዋል። ሌሎች ምክንያቶችንም ዘርዝረዋል። ይህ ብቻ አይደለም። ስለዚህ እሳቸው የተወለዱበትን ቀን ማክበር የሚያሳይ ማስረጃ ይሆናል ከተባለ ይህ እንዲያውም በደንብ ካስተዋል ነው የአላህን ሱብሓነሁ ወተዓላ ጸጋ ማመስገን የተደነገገ ከመሆኑ ጋር በበዓል መልኩ ጠብቆ ማክበር የተደነገገ እንዳልሆነ የሚያሳይ አስረጅ ነው። ምክንያቱም መልእክተኛው ዐለይሂ ሰላቱ ወሰላም ዓመታዊ በሆነ መልኩ የተወለዱበትን ቀን ጠብቀው በመሰባሰብ እንደ ሁለቱ ዒዶች ይህንን ክብረ በዓል አላከበሩ። እንደዚሁም ሰኞ ሰኞ ይህንን ማድረጋቸው የሚያሳየው በበዓል መልኩ የተያያዘ እንዳልሆነ ነው። ለዚህ ነው ሰኞን የሚያከብሩ ሰዎችን አናውቅም። እንደ በዓል ተሰባስበው ይህ እንደ ጁምዓ መከበር አለበት የሚሉ ሰዎችን መኖራቸውን አልሰማንም። በዚህ ላይ ደግሞ መልእክተኛው ዐለይሂ ሰላቱ ወሰላም ይጾሙ ነበር። ጾም ደግሞ በዓልን ከማክበር ጋር የሚጻረር ነው። ለዚህ ነው ሁለቱ ዒዶችን መጾም በሱና ማለት በረሱል ሰለላሁ ዐለይሂ ወሰለም አስተምሮት እና በሁሉም ዑለማዎች ሙሉ ስምምነት የተከለከለ ነው። ለምን? በዓላትን መጾም አይቻልም። በዓል ቢሆን ኖሮ መልእክተኛው ዐለይሂ ሰላቱ ወሰላም አይጾሙም ነበር ማለት ነው። ስለዚህ እውነተኛ የእሳቸው ተከታይ ከሆንን እሳቸው እንዳደረጉት ሰኞ ሰኞ መጾም ተገቢ ሆነ። በየዓመቱ የሚወለዱ ይመስል እንዴት የመልእክተኛው ዐለይሂ ሰላቱ ወሰላም ውልደት አያስደስታችሁም የሚሉ ሰዎች አሉ። አንድ ጊዜ ነው የተወለዱት፣ ተደስተናል፣ አላህንም እናመሰግነዋለን። ግን የምናመሰግነው እሱ በሚፈልገውና በደነገገው መልኩ ነው።
ልክ አዲስ ክስተት ይመስል የእሳቸውን ውልደት የሚጠላ እየተባለ የእሳቸውን እውነተኛ ሱና የሚከተሉ ወገኖችን ማጠልሸት ይህ ቅድም የጠቀስነው የጭፍን ወገንተኝነት አንድ ውጤት ነው። ያለ አግባብ ሰዎችን ማጠልሸት ነገሩ እልህ እንደገባበት ያሳያል። እንደዚሁም መልእክተኛው አለይሂ ሰላቱ ወሰላም ሰኞ ሰኞ ለምን እንደሚጾሙ ሲጠየቁ ከጠቀሷቸው ምክንያቶች መካከል አንዱ ذاك يوم ولدت فيه ያማኔ የተወለድኩበት ቀን ነው ብለዋል። ሌሎች ምክንያቶችንም ዘርዝረዋል። ይህ ብቻ አይደለም። ስለዚህ እሳቸው የተወለዱበትን ቀን ማክበር የሚያሳይ ማስረጃ ይሆናል ከተባለ ይህ እንዲያውም በደንብ ካስተዋል ነው የአላህን ሱብሓነሁ ወተዓላ ጸጋ ማመስገን የተደነገገ ከመሆኑ ጋር በበዓል መልኩ ጠብቆ ማክበር የተደነገገ እንዳልሆነ የሚያሳይ አስረጅ ነው። ምክንያቱም መልእክተኛው አለይሂ ሰላቱ ወሰላም ዓመታዊ በሆነ መልኩ የተወለዱበትን ቀን ጠብቀው በመሰባሰብ እንደ ሁለቱ ዒዶች ይህንን ክብረ በዓል አላከበሩ። እንደዚሁም ሰኞ ሰኞ ይህንን ማድረጋቸው የሚያሳየው በበዓል መልኩ የተያያዘ እንዳልሆነ ነው። ለዚህ ነው ሰኞን የሚያከብሩ ሰዎችን አናውቅም። እንደ በዓል ተሰባስበው ይህ እንደ ጁምዓ መከበር አለበት የሚሉ ሰዎች መኖራቸውን አልሰማንም። በዚህ ላይ ደግሞ መልእክተኛው አለይሂ ሰላቱ ወሰላም ይጾሙ ነበር። ጾም ደግሞ በዓልን ከማክበር ጋር የሚጻረር ነው። ለዚህ ነው ሁለቱ ዒዶችን መጾም በሱና ማለት በረሱል ሰለላሁ ዐለይሂ ወሰለም አስተምሮት እና በሁሉም ዑለማዎች ሙሉ ስምምነት የተከለከለ ነው። ለምን? በዓላትን መጾም አይቻልም። በዓል ቢሆን ኖሮ መልእክተኛው አለይሂ ሰላቱ ወሰላም አይጾሙም ነበር ማለት ነው። ስለዚህ እውነተኛ የእሳቸው ተከታይ ከሆንን እሳቸው እንዳደረጉት ሰኞ ሰኞ መጾም ተገቢ ሆነ። በተመሳሳይ መልኩ መልእክተኛው አለይሂ ሰላቱ ወሰላም ወደ መዲና በመጡበት ጊዜ አይሁዳውያን የአሹራ ቀንን ይጾሙ እንደነበረ ሲመለከቱና ምክንያቱን ሲጠይቋቸው ይሄ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው፣ በፊርዓውን ላይ ድልን ያቀናጀበት ቀን ነው ሲሏቸው እሳቸው ያንን ቀን ዓመታዊ በሆነ መልኩ እንደ ሁለቱ ዒዶች እናክብር አይደለም ያሉት፣ እንጹመው አሉ። ይህ አላህ ሱብሓነሁ ወተዓላ ተግባራዊ በሆነ መልኩ ጸጋውን እያወሱ ማመስገን ተገቢ እንደሆነ ያሳያል። ነገር ግን ውስን ክስተትን በተመለከተ መልእክተኛው በጾም እንዳሳለፉት እንጂ ልደታቸውን በየዓመቱ ማክበር የሚደነገግ መሆኑን የሚያሳይ በቅያስ ላይ የተመሰረተ አስረጅ ሆኖ ሊቀርብ አይችልም። የአምልኮ ተግባር በቅያስ ላይ ሙሉ ለሙሉ የተመሰረተ ሊሆን አይችልም። አፈጻጸምን፣ አኳኋንን እና የመሳሰሉ ዝርዝርና ቅርንጫፋዊ ነገሮችን በቅያስ ወይም አመክንዮአዊ በሆነ የሸሪዓ እይታ ማረጋገጥ ይቻላል። ነገር ግን የሌለን አምልኮ ሙሉ ለሙሉ ከሌላ ጋራ በማስተያየት እንደ አዲስ መፈልሰፍና መፍጠር ተገቢ አይደለም።